እና ምንም ነው የማታውቁት። እኔ ከዚህ በፊት ማቀዝ ፋሚሊን በቪዲዮ ምናምን ነው፣ በአካል ተገናኝተን አናውቅም። በስልክ ራሱ አውርተን አናውቅም። ለመጀመሪያ ጊዜ ነው ስንገናኝ። ልክ እንደሚተዋወቅ ሰው ነው የምናወራው እና በቃ ወደ ሆዳችንን እያወራን ቡናችንን እየጠጣን ኩኪሳችንን እየበላን አሪፍ ጊዜ አሳልፈን እንላችኋለሁኝ እና ደስ ብሎኛል። አሰላሙ አለይኩም ቤተሰብ፣ እንዴት አደራችሁ? ላይክ እያደረጋችሁ ቪዲዮን ጀምሩ። ዛሬ ለየት ባለ ቪዲዮ ቭሎግ ሆኖ ለየት ባለ ቪዲዮ ነው የመጣሁላችሁ። እንግዲህ ጠዋታችን እንደዚህ ጀምረናል። አልጋ ማንጠፍ የሚባል ነገር አለ አይደለ? የተኛንበት ሲመነቃቀር አልጋ ወደ ማንጠፍ ገባን። ግን ጓደኞቼ ቤተሰቦቼ ቪዲዮን ላይክ እያደረጋችሁ ጀምሩ። ዛሬ ማጠብቁት ማገምቱት ነገር ነው ያለው እና ላይክ እያደረጋችሁ ጀምሩት። ላይክ ስታደርጉት ያው እንግዲህ ደስ ይለኛል። እኔ ላይክ አድርጉ። ያው ብሎጌ ተመችቷችኋል። ላይክ ስለምታደርጉም ደግሞ ከልብ ነው ማመሰግነው። እና ቤተሰቦቼ እንደዚህ እንግዲህ ልጆቹ ጋር መሐመድ ሀይ እያላችሁ ነው። በነገራችን ላይ ቪዲዮ ሰራለሁ ሄደኛል። አንዳንዴ ላይክ አድርጉ እያለ ነው እና እስቲ ላይክ አድርጉለት። የግንባራ ምንጭ እና ለማንኛውም ዛሬ ውሎዬን አብረን እንከታተል። አብራችሁን ቆዩ። ያው ተወዱታላችሁ የዛሬውን ብሎግ ብዬ አስባለሁኝ። ያው ማጠብቁት ነገር አለ ብያችኋለሁ። ቪዲዮ ላይክ፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ጀምሩ። እኛም እንግዲህ የጠዋት ተነሳሳን ቤቴን አጸዳዳሁኝ። ያው 3 ቀን ነው አረፋ በነገራችን ላይ እና ቤቴን አጸዳዳሁ። ምን አልኩኝ? ያው የበዓሉ ድባብ አለ። ከዛ ቤቴን አጸዳዳሁኝ ጨራረስኩኝና ከዛ ወደ ኩሽና ልገባ ነው እንግዲህ እና ዛሬ አሊ የለም እና አሊ ስለሌለ ብዙ ምሳ ምናምን አልልም ብዬ ነበረ። ግን ያላሰብኩት ነገር በመሃል ገጠመኝ። ያላሰብኩት ነገር ተከሰተላችኋለሁኝ እና ምሳ ስለማልሰራ ብዬ እዚህ ጋር የበዓሉ ኩኪስ አልቆ ነበረ። የበዓሉ ኩኪስ አልቋል እና እስቲ ትንሽ ኩኪስ ልቁረጥ፣ ሰውም ሊመጣ ይችላል ገና በዓሉም ስላላለቀ ብዬ ያው አከፋፈልኩትና ኩኪሱን ስላለቀ እዚህ ጋር ከሰሌን እያያዝኩ ነው ማጫጭስበት እና ትንሽ ኩኪስ ሰራለሁ ብዬ ስላሰብኩኝ እሱ ልሰራ ነው። እሱን ሰርቼ ደግሞ አሳያችኋለሁ። እስቲ ሌላም ብሎግ ይቀጥላል። እንግዲህ ብሎጉ ገና አላለቀም፣ ገና ተጀመረ። ብሎጉን ገና ጀመር ነው አላለቀም እና እንደነገርኳችሁ ነው። ያላሰብኩት ነገር ነው በመሃል የገጠመኝ እና እዚህ ጋር እንደምታዩት ኩኪሴን ለመስራት ዱቄት አዘጋጀሁ። እዚህ ጋር የገበታ ቅቤ ያለ፣ ስኳር፣ በቃ ወተት፣ ሌላ ምንም አያስፈልግም። እንደዚህ በቅርጽ ማውጫ እያወጣኝ ኩኪሴን ሰርቼ ጨረስኩ። እዚህ ጋር ማጠብቁት ማገምቱት እንግዳ ከተፋለ ወደ ቤታችን እላቸዋለሁኝ እና ምንም ነው የማታውቁት። እኔ ከዚህ በፊት ማቀዝ ፋሚሊን በቪዲዮ ምናምን ነው፣ በአካል ተገናኝተን አናውቅም። በስልክ ራሱ አውርተን አናውቅም። ለመጀመሪያ ጊዜ ነው ስንገናኝ እና ሰርፕራይዝ አደረገኝ ይዟት መጥቶ ይሄ ወንድማችን ሙጃሂድ እና በጣም ነው ደስ ያለኝ ስለመጡ። እንዴት እንደደነገጥኩኝ እኔ ያው ብዙም አልተዘጋጀሁም ይመጣሉ ብዬ ስላላሰብኩኝ በጣም ነው የደነገጥኩት ነበረ እና እንዴት ናችሁ? ደህና ናችሁ እያለቻችሁ ነው እዚህ ጋር እና የመጀመሪያ ጊዜ ነው ቤት ስትመጣ እና ያው እንግዲህ ከጠበቅኩት በላይ ነው ደስ ያለኝ ማለት ነው። እና እናንተስ ምን አሰባችሁ? ሰርፕራይዝ ተመቻችሁ? እና እየተሳሳቅን ነበረና በአካል ስለማንተዋወቅ ስንገናኝ ልክ እንደምተዋወቅ ሰው ነው የምንሆነው። እሱ ነገር ደስ ይለኛል። ከዛ በኋላ ሰው መጣብኝ። ምሳ መስራት ጀመርኩኝ። ቡናዬን ቆላለሁኝ። ከዛ ብሽር እያልኳቸው ነው እዚህ ጋር ሻወር ሳሰደች ምናምን እና ያው እንግዲህ ቤትን ፏፏ አደረግን። ቡና ላፈላ ነው። ያው እንግዳ ሲመጣ ቡና መፈራራሽ፣ ቡና መጠጣት ያው እንግዲህ ምሳ መብላት ግድ ነው አይደል እንዴ? ከዛ የቆረጥኩት ኩኪስም ደርሶልኛል። ልክሴን አደረኩኝ፣ ፈንዲሻ ፈካሁኝ። ከዛም ቡናውን ጠጣ ነው እላችኋለሁ። ምሳ ላቀርብ ነው። ምሳ በልተን ቡናውን ጠጣለን። ምሳውን ግን ይሄ ድረስ ነው የሰራሁት። ዝም ብዬ እንደዚሁ መረቅ ነገር ነው ዝም ብዬ የሰራሁት ያው የበዓል ስጋ ስለነበረ። እሷም እንግዲህ እንደምትመለከቷት ናት እና ስለመጣሽ ደስ ብሎኛል። ከሚሴ ድረስ መጣ እንግዲህ ትዘይረን ነው እላችኋለሁኝ። ምሳችንን አቀረብን። ዛሬ ያው አሊም የለም። ከዛ መብራቱም ጠፋፋብን። እዚህ ውስጥ ጨለማ ውስጥ ነው ያለነው እላችኋለሁኝ።
እና ኪኒቶስ ነበረኝ አይደል? የበዓል ኪኒቶ ምሳችንን እንደዚህ ጥርግርግ አድርገን በላን። እንዳያችሁት ነው። ይሄን አጋጋጥም እያያችሁ ነው። ሴቶች በምግብ አንደራደርም በነገራችን ላይ ማለት መብላት ያለብን እንበላለን። እንግዲህ እንደዛ ነው ነገሩ። እንደ እንግዳ አልሆንም እኔና እሷ። ምክንያቱም ያው ዩቲዩብ ላይ የሚተዋወቅ ሰው ልክ እንደ በአካል እንደሚተዋወቅ ሰው ነው የሚሆነው እና ብዙም እንትን አላልንም፣ አልደበረንም እላቸዋለሁኝ። ለማንኛውም ሰርፕራይዝ ይሄን ይመስላል፣ vlogum ይሄን ይመስላል ዛሬ። ያው እንግዲህ እንዲህ እያልን ቀጠልን፣ ቡናችንን ጠጣን፣ ስናወራ ምን ስንል። እሷም ያው ቶሎ ሰው የምትግባባ አይደለችም፣ እኔም ቶሎ ተግባቢ አይደለም። ግን ያው ዩቲዩብ ላይ ስለምንተያይ ልክ እንደሚተዋወቅ ሰው ነው የምናወራው እና በቃ ወደ ሆዳችንን እያወራን ቡናችንን እየጠጣን ኩኪሳችንን እየበላን አሪፍ ጊዜ ያሳለፍንላችኋለሁኝ እና ደስ ብሎኛል። ከሚሴ ድረስ መታለች ልትጠይቀን። እንዴት አገኛችሁት እናንተ? ሰርፕራይዝ ይሄ መስሏችሁ ነበር ወይስ ጠብቃችሁ? አላጠብቃችሁም? ምን ጠብቃችሁ ነበር? እና ያው ቡናችንን እየጠጣን ነው እንግዲህ። ቡናችንን ጠጥተን ደግሞ ከሰዓቱን ደግሞ እናሳልፋለን አብረንላችኋለሁኝ። ያው አብራችን ቆዩ። ቪዲዮ አላለቀም ገና። ያው እዚህ ጋር ወሬያችንን እያወራን ነው፣ እየተከራከርን ነው፣ እየተመራረቅን ነው። እንዴት ነው ዩቲዩብ ግን በደንብ የድሮ ዩቲዩበሮች እይታችን ቀንሷል እየተባባልን ነበረ። ብዙም አያዩም አሁን ላይ። ፍቅር ነው በቃ አሪፍ የሚታየው ፍቅር ስትጫወች ነው ምናምን እየተባባልን ነበርና በደንብ በቃ እና እኛ ባሎቻችን ጋር ፍቅር አንጫወትም እንደ አዲስ። እነሱ ያው እይታው እንደዛ አይነት ቪዲዮ ጋር ሆኗል። በእርግጥ እውነት ነው። ያው እኛ የተለመደ ነገር ነው የምንሰራው የድሮ ነገር ስለሆነ ተመሳሳይ ነገር ሆነባችሁ። አዛገናችሁ እንዴት ነው? እስቲ ኮሜንት ላይ ሀሳባችሁን ስጡ። ምን እንስራ ከተለመደው ነገር ውጭ? እንግዲህ እኛ ያው ሃይማኖቱም ገደብ ያደርገናል። ወንድ ጋር እየተቃቀፉ ምን እያሉ ለመስራት ትንሽ ከበድ ይላል። ምንድነው የሚሻለው? ዶላር ጠፋ እኮ። እኛ ነበርን በፊት ዶላሩ እንደፈለግን የምናረገው። አሁን ላይ ግን ዶላሩ በቃ አልሆነልንም እላቸዋለሁኝና እዚህ ጋር ቡናችንን እየጠጣን ነው። ምን ትላላችሁ እናንተ? እስኪ ሀሳባችሁን አስተያየታችሁን ስጡበት። ያው እንግዲህ የተለመደ ቪዲዮ ነው። አብዛኛው ጊዜኛ ወጣ ያለ ቪዲዮ አንሰራም። ሁሉም ነገር የተለመደ ነው እና እንደዚህ ያልን ብዙ ነገር እየተጫወትን እያወራን ሰዓቱም ሄደላችኋለሁኝ እና ደስ የሚል ጊዜ ያሳልፈናል። ተወዱታላችሁ ቪዲዮ። እንደ ቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። እንግዲህ ደግሞ ላይክ አድርጉ ብያችኋለሁኝ። ቅድም ጀምሬ ላይክ አድርጉ ብያችኋለሁኝ እና እንደዚህ ቡና ሲጠጣ ሰብሰብ ሲባል አሪፍ ነው። ነው ወደዚህ ጠጋ ብዬ ነው ፈንዲሻው ምኑም እንዲቀርበን። እዚህ ጋር ልጆቹ በቃ አርብሽ እያደረጉኝ ነው። ልጅ ያለበት ቤት እኮ እንግዳ ማስተናገድ አይቻል፣ በስርዓት ምን አይቻል። በቃ አንዱን ሲነካ አዛ ነው የሚያደርጓቸው። እና ዛሬ ጥሩ ጊዜ አሳለፍን እላችኋለሁ። በጣም ደስ የሚል ውሎ ነበረ እና በጣም ደስ ብሎኛል። እንዴት ደስ እንዳለኝ አጠይቁኝ። በቃ ለማንኛውም ውሏችን ይህን ይመስላል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት። ዛሬ ላይክ አድርጉት ቢለሽ ሞትሽ እንዳትልኝ፣ ላይክ መደረግ ስላለበት ነው። ለማንኛውም ያው ስኳር ትወዳላችሁ? ጣፋጭ ትወዳለች እና ስኳር የጨረሰችው ለማለት ይከብደኛል። ቪዲዮ እናናየው። ለማንኛውም ጓደኞቼ ዛሬ ብሎግ ይሄን ይመስላል። ዛሬ የሰራሁላችሁ ብሎግ ይሄን ነው። ባይ፣ ደህና ሁኑልኝ።